ሰላም ሰላም የሀገሬ ልጆች በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ እላለው። የሀገሬ ልጆች ስለምታግዙኝ፣ ስለምታበረታቱኝ፣ ስለ ሁሉም ነገር አመሰግናለሁ። ፈጣሪ ያክብራችሁ ማለት ፈልጋለሁ እና ያው በጣም ቆይቻለሁ፣ ይቅርታ። በዚህ አጋጣሚ ቪዲዮ መስራት አልቻልኩም። ትንሽ ድብርት ውስጥ ነው ያለሁት እና ምሰራባቸው ሰዎች ትንሽ ከነሱ ተጋጭቼ ያው ወደ ሚዲያ የምትመጡ ውስጣችሁ ሰላም ሲሆን ነውና እንግዲህ ትንሽ ደብሮኛል። ድዋና ጸሎት ያስፈልገኛል ማለት ነው። የሀገሬ ልጆች መስራት እፈልጋለሁ። ዩቲዩብ የመዳብ ቅመም ነኝ እና ከመዳብ ስራ ጎን ለጎን መስራት እፈልጋለሁ። ግን ያው አንዳንዴ ነገሮች እንዳሰባችሁ ሳይሆን ደግሞ ዲፕሬሽን ውስጥ ስትገቡ ያው ምንም ነገር ሙዱ አይመጣላችሁምና ይቅርታ ማለት ፈልጋለሁ። ያው ዩቲዩብ ስትጠፉበት እሱም ይጠፋል ማለት ነው። እንደ ትልቅ አለቃ ነው ይሄ ምንድነው እንደ መንግስት ድርጅት የእውነት ፍቃድ አይሰጣችሁምና ግዴታ ዩቲዩብ ከጀመራችሁ መስራት አለባችሁ። በየጊዜው በየቀኑ በቃ ባስለመዳችሁ ሰዓት ባስለመዳችሁት ቀን መስራት አለባችሁ። እንደሰራችሁት ነው ዋጋችሁ የሚሰጣችሁ። የሰው ልጅ ብትለፉለትም ብትደክሙለትም ከሰራችሁት ያነሰ ነው ዋጋ የሚሰጣችሁ። ግን ዩቲዩብ በሰራችሁት ልክ ይከፍላችኋል፣ ሼር ያደርግላችኋል፣ ያበረታታችኋል። እና እኔ ደግሞ በጣም እየሰነፍኩ ነው። በፊት አሪፍ ነበርኩ። አሁን ያለሁበት ቤት ደግሞ በጣም አስቸጋሪ ናቸው። ግን ያው እየደባበቅኩም፣ ምክንያቱም ሀገሬ ስገባ መስራት ስለምፈልግ እዚህ እየተደባበቅኩ ድምጼን እየቀነስኩ ማያዩን ቦታ እየፈለግኩ ነው የምሰራላችሁ። ያው በስቃይ ከምሬ ነው። ስለዚህ አበረታቱኝ ሀገሬ ልጆች። ከዘር ከሃይማኖት ነጻ የሆነ ነው፣ ሁሉንም የሚያስተናግድ ቻናል ነውና በተለይ መዳብ ቅመሞች ብታበረታቱኝ ደስ ይለኛል። ድጋፋችሁን እፈልጋለሁ። በቃ የሆነች ትንሽ ነገር ትቀረኛለችና ያው እስከሰራው ድረስ እንዲከፈለኝ ነው የምፈልገው። ግን አንድ ቻናል ላይ ለብዙ አመት መቀመጥ አልፈልግም። ምክንያቱም ሳይከፈለኝ እንዲከፈለኝ ደግሞ ሰዓት ያስፈልገኛል። የእናንተ ድጋፍ፣ ሼር፣ ኮሜንት፣ ላይክ ያስፈልገኛል። ስለዚህ ግዴታ ደግሞ እናንተ አበረታቱኝ። ያለ ክፍያ ደግሞ ዝም ብሎ መስራት በጣም ሞራላችሁ ይነካል። ደግሞ ትዕግስትም ይጠይቃል። እኔ ደግሞ ትዕግስት የለኝም ከስራዬ አንፃር። ያው ላይቭ መግባት አልችልም። ስለዚህ በቅርቡ ደግሞ እመጣለሁ እንደ ፈጣሪ ፍቃድ። እስከዛ ግን ድብርቴ እስከሚለቀኝ እናንተ አበረታቱኝ እላለሁ። እንደጋገፍ። የመዳብ ቅመሞች እኔ ብዙ ጊዜ እላለሁ ክፈቱ አገራችሁ ስትገቡ ሰራላችሁ። ይሄ ጥሩ ካሜራ የለኝም፣ ጥሩ ስልክ የለኝም፣ ጥሩ መቅረጫ ቦታ የለኝም። በቃ መስራት እየፈለጋችሁ ችሎታችሁን የደበቃችሁ እህቶቼ አላችሁ አውቃለሁ። ደግሞ ንግግር አልችልም የምትሉ አላችሁ። ካሜራ ፊት መቀመጥ ፈራለሁ የምትሉ አላችሁ። ሁሉም ነገር በሂደት ነው። የእያንዳንዱ ዩቲዩበር የመጀመሪያ ቪዲዮአቸው ብታዩ ምንም ንግግር ምንም በቃ ከሰላምታ ውጪ የሚያወሩት ነገር ሁላ ማያውቁ ነበሩ። ዛሬ ላይ ኢትዮጵያን ዓለምን እየዞሩ ያሉ ዩቲዩበሮች እነ አቤል ብርሃኑ፣ እነ ዳሎድ፣ እነ አሽሩካ፣ እነ ሊያ እንግዲህ የብዙዎቻችን ተምሳሌት የምትሆን ልጅ ናት። የብዙ የመዳብ ቅመሞች ተምሳሌ እሷን አይታችሁ እሷ ትላንት ምን ነበር ስትሰራ የነበረው? ዛሬ ሴት ነው ያለችው። ለምለም የተንቢ ቡና እያፈላች ገብቷችኋል። እነ ሳራ በጣም ትልልቅ የመዳብ ቅመሞች አንጋፋ የሆኑ ዩቲዩበሮች አሉ። በጣም ምንኮራባቸው ገብቷችኋል። ትላንትና ከኛ እኩል ሽንት ቤት አጣቢ የነበሩ ዛሬ የራሳቸው ድርጅት ከፍተው የራሳቸው ህይወት የሚኖሩ ከቤተሰብ አልፎ ሌሎች ወገኖች ለነሱ ለወገኖቻቸው የሚደርሱ ትልልቅ ሴት ዩቲዩበሮች አሉ፣ የመዳብ ቅመሞች። ስለዚህ ትናንትና ማን ነበሩ? ዛሬ ሴት ናቸው። ሰው ልጅ ከትንሽ ነው የሚነሳው። አሁን ብዙዎቻችሁ ምንድነው ስራችሁ? ንግግር አልችልም መስራት
በየጊዜ የምናዳብረው ነገር ነው እንጂ ተምረን አሁን ሌሎች የሚሰሩ ልጆች ታዋቂዎች ተምረው አይደለም፣ ግን ቀስ በቀስ ልምድ ከራሳቸው ከሌሎች እየቀሰሙ ነው ዛሬ እዚህ ጋር የደረሱና ወደፊት ደግሞ በጣም ትልቅ ምንድነው የስራ ፈጠራ ነው የሚሆነው። ኢትዮጵያ ውስጥ ገና አልተጀመረም ማለት ትችላላችሁ በሌላ ዓለም ከምናየው አንጻር። ስለዚህ የመዳብ ቅመሞች ባላችሁ በመዳብ ስሙን አልጠራውም፣ በሱ ነው፣ ነፃ ነው፣ አትከፍሉበትም። ስለዚህ ስሩ 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 ስሩ። የእውነቴ ነው። ሀገር እስከምትገቡ ሀገር ከገባችሁ በኋላ ቤታችሁ ላይ ቁጭ ብላችሁ ከሌላ ስራ ጎን ለጎን ይሄን መስራት ትችላላችሁ። እንደነ ለምለም እንደነ ሊያ ያው አሁን የምናየው ሊያ ሌላ ስራ የላትም፣ ይሄንን ነው የምትሰራው። ከጀርባ ምን አይነት ስራ እንደምሰራ አናቅም። ስለዚህ እነ ሳራ አሁን ግምጃዬ ምንም ነበረች፣ አሁን ላይ ይዋት የምትለብሰው ልብስ፣ የምትኖረው ኑሮ፣ የምትነዳው መኪና። ብዙ የመዳብ ቅመሞች አሁን ላይ የሉ መንጥቀዋል። ስለዚህ እናንተ እስከነዛ ሰዎች በምን ታዛላችሁ? የዛሬዋን ቺን ነገ ስኬት ላይ ስትደርሱ ታስቡታላችሁ። ወይኔ ትላንት እኮ እንደዚህ አይነት ቪዲዮ ሰርቼ ነበር። የእናንተ መሳቀቂያ ወይም ደግሞ የምታፍሩበት ሳይሆን ትምህርት በቃ ትልቅ። ትላንት እኮ ከዚህ ነው የተነሳሁት። ያለፈ ታሪክ እንደ ስኬት የሚያወሩ እህቶች አሉ። ትላንትና የት ነበርን፣ ዛሬ የት ላይ አይነን፣ በጣም ብዙዎች ማለት ነው። ስለዚህ ጀምሩ። እኛንም ደግሞ የጀመርነው አበረታቱን። ይሄ ዋጋ አታሳጡት። ከጧት እስከ ማታ የሰውን ስራ እያያችሁ የራሳችሁን ጊዜ አትግደሉ። ክፈቱ። አከፋፈቱ ካላችሁ በጣም ብዙ የሀገራችን ልጆች በዚህ ዙሪያ ሰርተው ለቀዋል። ስለዚህ ሰርች እያደረጋችሁ አከፋፈቱ ከሀስከበ አለ ክፈቱና ስሩ ማለት ነው። ምንም እኮ በቃ ቡና እየጠጣችሁ ቪዲዮ ቀርጻችሁ ብትፖስቱት ለነገ ስንቃችሁ ይሆናል። ቁጭ ብላችሁ ምሳ እየበላችሁ ስራ እየሰራችሁ ራሱ ሰዎቻችሁ ምንም አይሉ ከሆነ ሰርታችሁ መፖስት ነው። ምን ይሄን ያህል ምንድነው መዶሻ አምጥተን እንጨት አንፈልጥ። መቼስ ኢትዮጵያ ስንገባ ብዙ ዋጋ እንከፍላለን እኮ እኛ የመዳብ ቅመሞች አይደለም ለመኖር የታክሲ የምናጣበት ሰዓት አለ።